ሰላም የኔ ቤተሰቦች እንዴት ናችሁ? ዛሬ በጣም ብዙ ሰው ኢትዮጵያ ውስጥ የሚቸገርበትን ከፕሌይ ስቶር ላይ አፕሊኬሽን ለማውረድ ስንሞክር እንደዚህ አይነት በጣም በተለይ የሚጠቅሙንን አፕሊኬሽኖች ለማውረድ ስንሞክር እንደዚህ አይነት ዋርኒንጎች ይመጣልናል። እነዚህን ዋርኒንጎች አጥፍተን እንዴት የሚገርሙ አፕሊኬሽኖችን መጠቀም እንደምንችል አሳያችኋለሁ። ከነዛ ውጪ ደግሞ ምን አይነት አፕሊኬሽኖችን አውረዳችሁ መጠቀም እንደምትችሉና እንደሚጠቅማችሁ በደንብ አሳያችኋለሁ ማለት ነው። ፕሌይ ስቶር እንትናችሁን ጫን ብላችሁ ትይዘውታላችሁ። እንደዚህ ጫን ብላችሁ ከያዛችሁት በኋላ እንደዚህ አይነት አማራጮች ይመጡላችኋል። ከነዛ አማራጮች ውስጥ አፕ ኢንፎ የምትለዋን ትነኳታላችሁ ማለት ነው። አፕ ኢንፎ የምትለዋን ከነካችሁ በኋላ ወደ ሴቲንግ ይወስዳችኋል። ሴቲንግ ውስጥ ከገባችሁ በኋላ እዚች ጋር ስቶሬጅ የምትላለች ስቶሬጅ የምትለዋን አንዴ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እንደዚህ አይነት ይመጣላችኋል። የአፕሊኬሽኑ ዳታ 137 ሜጋባይት ዳታ የያዘው ዳታ የመዘገበው ዳታ እስከዛሬ ደግሞ 45.27 ሜጋባይት ነው። ካች ፋይል ይሄኛውን ነው የምፈልገው እኛ። ካች ፋይሉ 11.9 ኦልሞስት ወደ 12 ሜጋባይት ይዞብናል ማለት ነው። ስለዚህ እኛ የምንፈልገው ካቿን ማጥፋት ነው። ስለዚህ ካቿን ለማጥፋት ክሊር ካች የምትለዋለች። ክሊር ዳታ ሳይሆን ክሊር ካች እችኛዋን ነው እኛ የምናጠፋት ማለት ነው። እሷን ነክተን ክሊር እናደርገዋለን። እዚህ ጋር እንደምታዩት ክሊር አድርጎ ጨርሶልኛል። 0 አድርጓታል ማለት ነው። አሁን ቀጥታ ምንድን የምታደርጉት ትዘጉትና ትመጣላችሁ። ትመጡና ያላችሁን ማንኛውንም ቪፒኤን ማብራት ትችላላችሁ። ታበሩታላችሁ ማለት ነው። ቪፒኤን ናችሁን ክሊር ካች አድርጋችኋል። ክሊር ካች ማለት እነዚህ ያላችሁበትን ሎኬሽን እስከዛሬ የተመዘገቡትን ነገሮች ምናምን ክሊር አድርጎ እንደ አዲስ፣ ነገር ግን ምንም አይነት ዳታ አያጠፋባችሁም ማለት ነው። ስለዚህ ወደ ፈለጋችሁት አሁን ኮኔክት አድርገን ጨርሰናል። ስለዚህ ምንድን ነው የምናደርገው? የሆነ አፕሊኬሽን ለማውረድ እንሞክራለን ማለት ነው። ሰርች አድርገን ካጣ ነው ለምሳሌ እዚች ጋር ፔይፓል ብለን እንጻፍ። ፔይፓል ብለን ስንጽፍ ምናልባት እዚህ ጋር ላይመጣልን ይችላል። ግን የማይሰራውን ለምሳሌ እዚህ ውስጥ ሰርች ታደርጉት ካላገኛችሁት ጉግል ላይ ትገቡና ፔይፓል ብላችሁ ጽፋላችሁ። ፔይፓል ብላችሁ ስትጽፉ እንደዚህ አይነት ይመጣላችኋል። ይሄኛ ዌብሳይት ነው። ቀጥታ በስልካችሁ ለመጠቀም ነው። አፕሊኬሽን አያስፈልጋችሁም። ግን አፕሊኬሽኑን ወደ ታች ዝቅ ታደርጉትና የፕሌይ ስቶር ሊንክ ያመጣላችኋል። እዚህ ጋር ኢንስታል የምትልም እዚች ጋር አለች። እንጫናታለን። ስንጫናት ቀጥታ አፕሊኬሽኑን እንድናወርድ ይፈቅድልናል ማለት ነው። ቅድም ያሳየኋችሁ ኢረር እዚህ ጋር አይመጣባችሁ ማለት ነው። ሌሎችንም አፕሊኬሽኖች ላሳያችሁ። ለምሳሌ ጄሚናይም እዚች ጋር ሰርች ታደርጉት አንዳንዴ ሊደበቅባችሁ ይችላል። ስለዚህ ሌላ አማራጭ አለ። እንመጣና እዚህ ጋር ጄሚናይ ሞባይል ኦሚኒ አፕ ብለን ሰርች እናደርጋለን። ልክ በዚህ መልኩ ያመጣልናል ማለት ነው። እዚህ ጋር በዚህ መልኩ እችኛዋን ያመጣልናል። ማውረድ ትችላላችሁ። ሌላም እዚህ ጋር ለምሳሌ ክላውድ ኤአይ ብላችሁ ሰርች ታደርጋላችሁ። ክላውድ ኤአይን በዌብሳይት መጠቀም ትችላላችሁ። ነገር ግን አፕሊኬሽኑን ነው የፈለግነው። ስለዚህ አፕሊኬሽኑንም እዚች ጋር እናገኘዋለን። ኢንስታል ይላል። እሱንም ገብተን ዳውንሎድ እናደርገዋለን ማለት ነው። እነዚህ አፕሊኬሽኖች ኢትዮጵያ ውስጥ ዳውንሎድ ማድረግ አንችልም፣ ይሄኛውን ሜትር ካልተጠቀምን። ስለዚህ ሰርች አድርጋችሁ በዚህ መልኩ ዳውንሎድ ማድረግ ትችላላችሁ። ሰርች ታደርጉትም እዛው ፕሌይ ስቶር ላይ አንዳንዴ ይመጣላችኋል፣ ብዙ ጊዜ ይመጣላችኋል። አሁን ላሳያችሁ ስሞክር ስላልመጣልኝ ነው። ግን ብሮዘራችሁ ላይ ሰርች ታደርጉ ቀጥታ ዳውንሎድ እንድታደርጉት እዚህ ጋር ይጋብዛችኋል። በዛ መልኩ ዳውንሎድ ማድረግ ትችላላችሁ። አሁን እነዚህም ሁለቱን ነው በደንብ ዳውንሎድ አድርጋችሁ እንድትጠቀሙት ኢትዮጵያ ውስጥ የምመክራችሁ። አሁን እንዴት እንደሚሰሩ እነዚህ አፕሊኬሽኖች ላሳያችሁ። ጄሚናይ እና ክላውድ ኤአይ እነዚህ በጣም ወሳኝ አፕሊኬሽኖች ናቸው። እኔም ዳውንሎድ አድርጌ በዚህ መልኩ ስልኬ ላይ አስቀምጨዋለሁ። በጣም ብዙ ሰው እየተጠቀሙ ነው ያለው። ያልተጠቀማችሁት ግን በምን አይነት መልኩ መጠቀም እንደምትችሉ ላሳያችሁ። ትከፍቱታላችሁ። ጉግል ጄሚናይን ከከፈታችሁት በኋላ እንደዚህ አይነት ኢንተርፌስ አለው። አሁን እዚህ ጋር
የተለያዩ ጥያቄዎች መጠየቅ ትችላላችሁ። ኢሜጅ ጄኔሬት ማድረግ ትችላላችሁ ያለ ገደብ። ሙዚክ እንኳን በጣም አሪፍ ነው። አማርኛም ሙዚኮችን ይሰራል። ግን እስካሁን በደንብ ዴቨሎፕ ስላደረጉት እስከ 1 ደቂቃ ወይ ደግሞ ፕሮ እንትኑን ከከፈላችሁ ገንዘብ ከከፈላችሁ ወይ ደግሞ አፕግሬድ ካደረጋችሁ እንትናችሁን ሙሉ ማለት ትችላላችሁ። ማንኛውም ነገር መጻፍ ትችላላችሁ። አማርኛ ደግሞ ፐርፌክትሊ ነው የሚሰራው። አማርኛ ላይ የፈለጋችሁትን ስክሪፕት ሁሉም ነገር መጠቀም ትችላላችሁ። አሁን ላሳያችሁ የምፈልገው እችኛዋን ነው። አሁን መጻፍ ማትችሉ ስላችሁ ብዙ ጊዜ ስልችት ይለናል በአማርኛ መጻፍ ምናምን፣ ኪቦርዳችን በጣም አስቸጋሪ ነውና ለምሳሌ እንደዚህ አድርገን አማርኛ እየጻፍን ከእሱ ጋር መግባባት ያን ያህል ሊሰለችን ይችላል። በጣም ትልቁ ፊውቸሩ ደግሞ የዚህ አፕሊኬሽን እችኛዋን ያት እዚች ጋር አያችኋት። ስለዚህ አሁን እሷን እንጫናትና ምን እንደሚፈጠር ልንገራችሁ። ወይ ደግሞ ማንኛውንም ነገር እንደ ጓደኛችሁ አጠገባችሁ እንዳለው ሰው ማውራት ትችላላችሁ። የተለያዩ የቪዲዮዎችንም በዚህ ተጠቅሜ ይሰሯቸዋሉ። የተለያዩ ትክክለኛ መረጃዎችን ለምሳሌ ጉግል ላይ ማንኛውም ነገር ስታደርጉ የምትፈልጉትን ስፔሲፊክ በደንብ ፈልጋችሁ መርምራችሁ መሆን አለበት። ይህኛው ግን በቃ ከጓደኛችሁ ጋር እንደምታወሩ አይነት ነው። ግን ከጉግል በላይ ስፔሲፊክ አድርጎ የምትፈልጉትን ነገር ዝርዝር አድርጎ ይነግራችኋል ማለት ነው። ጽፋችሁን ማድረግ ትችላላችሁ። ግን በድምፅ እንዴት እንደሆነ ላሳያችሁ እስቲ። ለምሳሌ ስለምን ልጠይቅላችሁ፣ ዩቲዩብ እንዴት ማሳደግ ይቻላል፣ ዩቲዩብ ቻናላችንን እንዴት ሞኔታይዝ በአጭር ጊዜ ማድረግ እንችላለን የሚሉ ጥያቄዎችን እስኪ ልጠይቀውና በአማርኛ በደንብ ይመልስልኛል። ሰላም ጂሚናይ፣ እንዴት ነህ? ሰላም፣ እኔ ደህና ነኝ። አንተስ እንዴት ነህ? ዛሬ በምን ልርዳህ? ዛሬ እንድትረዳኝ ፈልገው ለዩቲዩብ ተመልካቾቼ የሆነ ቪዲዮ እየሰራው ነበርና እንዴት ዩቲዩብ ቻናላቸውን ማሳደግ እንደሚችሉ፣ እንዴት በአጭር ጊዜ ሞኔታይዝ ማድረግ እንደሚችሉ የተወሰነ ማብራሪያን ብሰጥልኝ። የዩቲዩብ ቻናልን ማሳደግ እና ሞኔታይዝን በፍጥነት ማሳካት ትልቅ ትኩረት የሚጠይቅ ስራ ነው። ለተመልካቾችህ ጠቃሚና ሳቢ የሆኑ ቪዲዮዎችን ማዘጋጀት የመጀመሪያው እርምጃ ነው። ከዚህም በተጨማሪ በቋሚነት ቪዲዮዎችን መስቀል፣ ከተመልካቾችህ ጋር መስተጋብር መፍጠር እንዲሁም ቪዲዮዎችህ በቀላሉ እንዲገኙ የፍለጋ ማመቻቸት ኤስኢኦ መስራትን አትዘንጋ። ሞኔታይዜሽንን በተመለከተ ደግሞ የዩቲዩብን መስፈርቶች ማለትም ለምሳሌ የተወሰኑ ሰብስክራይበርስ እና የሰዓት ብዛት ማሟላት ይጠበቅብሃል። ስለ እነዚህ ጉዳዮች በዝርዝር ማወቅ ትፈልጋለህ ወይስ ወደ ሌላ ትኩረት እንሄድ? አይ ለዛሬ ይበቃል። ሌላ ጊዜ በደንብ ታብራራልኛለህ። አመሰግናለሁ። ምንም ችግር የለም። ሌላ ጊዜ ስንገናኝ በዝርዝር እናወራበታለን። መልካም ቀን ይሁንልህ። ያውላችሁ እንደተመለከታችሁት ነው። በዚህ መልኩ ይሄኛውን ጠቃሚ የሆነ አፕሊኬሽን ማውረድ ትችላላችሁ ማለት ነው። ሌላኛውም ክላውድ ኤአይ ይባላል። ክላውድ ኤአይም ሰሞኑን የመጣ በጣም ትልቅ እንትን ነው። ይህን ክላውድ ኤአይ በጣም ብዙ ኮዲንግ መስራት ትችላላችሁ። የፊልም ስክሪፕቶችን መጻፍ ትችላላችሁ። በጣም ትልቅ ነገሮችን መስራት ትችላላችሁ። እኔም በክላውድ ኤአይ ተጠቅሜ አንድ አፕሊኬሽን ሰርቻለሁ። የራሴን አፕሊኬሽን ሰርቻለሁ። ኢንተርፌሱ ምናምን በደንብ ገና ሞዲፋይ ማድረግ አለብኝ። እሱን እንዴት እንደምትሰሩ ላሳያችሁ። ክላውድ ኤአይ ላይ ገብታችሁ የፈለጋችሁትን ነገር እዚህ ጋር መዘርዘር ትችላላችሁ ማለት ነው። አሁን ከሱ ጋር ያወራነውን የተወሰነ ላሳያችሁና ይኸውላችሁ ኮድ እንዲጽፍልኝ በዚህ መልኩ ነው አፕሊኬሽኑን የሰራ ነው ማለት ነው። አንድ ላይ ይህን ሁሉ ዝርዝር ነው አብረን የሰራ ነው። መጀመሪያ ስለ እሱ ጠየኩት፣ እነዚህን ነገሮች ጻፈልኝ። ቴክኖሎጂ እና ኮዲንግ፣ ትንተናና ምርምር፣ ፈጠራ፣ እቅዶችን ማውጣት ምናምን የሚሉ ነገሮችን በዝርዝር ካወጣን በኋላ አፕሊኬሽኖችን አብረን ለመስራት እነዚህን ሁሉ ኮዶች አብረን ፈጠርን ማለት ነው። ከዛ በኋላ ይህንን አፕሊኬሽን መስራት ችለናል። ክላውድ ኤአይ በጣም ተፈላጊ የሆነ እንትን ነው፣ ኤአይ ነው። ግን አፕሊኬሽኑን ኢትዮጵያ ውስጥ ማግኘት ስለማንችል በዚህ መልኩ ማውረድ እንችላለን። አሁን የዜና እንደ ሙከራ የዜና እንትን ነው የሰራሁት። በዚህ መልኩ ዋና ዋና ዜናዎች ሁሉንም ያካተተ ይኸውላችሁ እኔ በክላውድ ኤአይ ተጠቅሜ ዛሬ የሰራሁት አፕሊኬሽን ነው ማለት ነው። ማያ ኒውስ ይባላል። ስፖርትም ማድረግ ትችላላችሁ፣ የቴክኖሎጂ ማድረግ ትችላላችሁ፣ የፖለቲካ ማድረግ ትችላላችሁ፣
ስለ ጤና የተለያዩ እንትኖችን አንድ ላይ ዝብልቅልቅ አድርጎ ግን የተወሰነ ሞዲፋይ መደረግ አለበት። ዋናው ግን አፕሊኬሽኑን በዚህ መልኩ እንድታዩ ስለፈለኩ ነው። በጣም ብዙ ነገሮች ኤፒአይ በጣም ብዙ ይቀረዋል ለእናንተ ለማሳየት ነው። ግን በደንብ ፐርፌክትሊ የሚሰራ አፕሊኬሽን ነው የሰራልኝ ማለት ነው። ግን አንድ ላይ እንዴት አድርጋችሁ እንደምትሰሩት በሌላ ጊዜ አሳየን ካላችሁኝ የአፕሊኬሽኑን አሰራር በዜና ሳይሆን በፈለጋችሁት ጌሞችንም ሊሆን ይችላል የተለያዩ ነገሮችን እንዴት በስልካችሁ ተጠቅማችሁ መስራት እንደምችሉ በደንብ አሳያችኋለሁ ማለት ነው። እንደጠቀማችሁ እርግጠኛ ነኝ። እንዴት አፕሊኬሽን እንደሚሰራ ሌላ ጊዜ አሳየን የምትሉ ሰዎች ካላችሁ በኮሜንት ላይ አሳውቁኝ። ቪዲዮውን ላይክ በማድረግ ከወደዳችሁት ብዙ ሰው ጋር እንዲደርስ አድርጉልኝ በሞራል ሌላ ጊዜም እንድሰራ ማለት ነው። መልካም ጊዜ ሆንላችሁ። ባይ ባይ።